ዛሬ እንግዲህ ስለ ካፕኬት አሁንም ባለፈው እንደነገርኳቸው አንዳንድ እንትኖች እናየዋለን። እንደተለመደ መጀመሪያ ቪዲዮዎችን እናመጣለን። ቪዲዮዎችን ዳይሬክት እንዳመጣን እንግዲህ ስለ እነዚህ ነው እንግዲህ የምናየው። ስለ እነዚህ ከሜኑ ጀምረን ሜኑ ምን እንደያዘ እናየዋለን። ሜኑ ከመጀመሪያው ስንጀምር እንደዚህ ፋይል ይዟል። ኤዲት፣ ሌአውት፣ ሞር፣ ሄልፕ፣ ሴቲንግ፣ ባክ ቱ ሆም ፔጅ፣ ኪዩት እያንዳንዱ ስናይ ይህ ፋይል ኒው ፕሮጀክት ያጠቃልናል። ኒው ላይን፣ ኢምፖርታንት፣ ኤክስፖርት። ለምሳሌ እቺ መጨረሻ ላይ እቺ የምታየው ኤክስፖርት እንደገጣሚ እዚህ ካልታየን በዚህ ፋይል ገብተን እዚህ ላይ ዝም ብለን ከሄድን እንደዚህ እናገኛለን። ከዛ ኤክስፖርት ማድረግ እንችላለን። ኢምፖርት ደግሞ ከፋይላችን ወደ ታይም ላይናችን ወይም ደግሞ ወደሚታየው ስክሪን ቪዲዮ ለማምጣት ያግዘናል ማለት ነው። ይሄ ደግሞ ኤዲት ደግሞ ለምሳሌ እንደገጣሚ ካጠፋን ድሌት ካደረግን አንዱ ማድረግ የምንችልበት አንድ እንትን ነው። ለምሳሌ አንዱ ብለን እናየዋለን። አያችሁ ቪዲዮ እንደዚህ እናመጣለን። ቪዲዮን ካልፈለገ አንዱ ማድረግ መመለስ እንችላለን እዚሁ ሜኑ ውስጥ ማለት ነው። ሌአውት ደግሞ እነዚህ ዲፎልት፣ ሚዲያ፣ አትሪቢዩት፣ ቨርቲካል፣ ሪከረንት ሌአውት የሚባሉት አሉ። እነዚህ እያንዳንዳቸው የራሳቸው እንትን አላቸው። ለምሳሌ አያችሁ እያንዳንዱን ነክተን ማየት እንችላለን። ሌአውት ላይ ነው የምናገኘው። ይሄ ለምሳሌ ይሄ እንዲህ ይሆናል። የጠባብ ከፍ ይላል ከእንትኑ። እሺ ቨርቲካሉ ደግሞ ይሄው አያችኋል። ይሄኛው ዳር ይሆንልናል፣ ይቀያየራል። ይሄኛውና ይሄ ይቀያየራል ማለት ነው። ይሄና ይሄ በቦታ ነው ያሉት። እሺ ሪሲት ማድረግ ከፈለግን ደግሞ እንደገና ማስታወስ ከፈለግን መለካት እንችላለን። ግን ወደ መጀመሪያው ማድረግ ከፈለግን ዲፎልት እንዳለን ይሄ ሁሉ ወደ ቦታው ተመልሷል ማለት ነው። አያችሁ። እሺ ከዛ ወደ ሚዲያ እንሄዳለን። እዚህ ጋር ሚዲያ ማለት ያንዳንዱ ኢምፖርቱም ኤክስፖርቱም ከመጀመሪያ ጀምረን የምናመጣው ከሚዲያ ነው። ከሚዲያ ጀምረን ነው። ቅድም ኢምፖርታንት እዚች ጋር ያየን እዚችም አለች እዚች ጋር አለች። የመስኮቱ ወይም ደግሞ የፊት ለፊቱ ሪከርድ ማድረግ ከፈለግን ካብሌት ላይ እዚህ ላይ ማድረግ እንችላለን። እሺ አውዶ እንግዲህ እንደተለመደው ከፈለግን ሰርች ማድረግ እንችላለን። የፈለግን ነገር እዚህ ጋር ክሊክ አድርገን በታይፕም በተለያዩ እንትኖች አሁን ለምሳሌ የኪቦርድ ድምጽ ይላል። ለምሳሌ እሱን ማድረግ ከፈለግ ታይፕ አለ። እነዚህ ቀጭ የሚሉት አሉት። ቼክ ማድረግ እንችላለን። እንደው ኔትወርክ ካለ ብቻ ነው የሚሰራላችሁ። ኔትወርክ ከሌለ ላይሰራላችሁ ይችላል። ለምሳሌ እንደነዚህ ብዙዎች አሉ። ራሱ የቻለ 3 ሰከንድ 4 ሰከንድ 5 ሰከንድ ምናምን ይሰጣል። እሱ ብዙዎች እንትኖች አሉ። የታይፒንግ ቦተም፣ ዎች ሳውንድ፣ ፋን፣ ትራንዛክሽን፣ ሃፒ በርዝዴይ፣ ሞቲቬሽን፣ ፓፐር። ሃፒ በርዝዴይ ለምሳሌ ስናየው ይሄ 36 ሰከንድ አለ፣ 51 ከ55 አለ። ብዙዎች አሉ። ደቂቃ አለ። መርጠን ማድረግ እንችላለን። እሺ እና ከነዚህ መርጠን የፈለግን ነገር ማድረግ የምንችልበት እንትን ነው። እንግዲህ ያው ክሊክ ስናደርግ የሎቭሊ ባንድ ብዙዎች አሉ። ወደ ቴክስት ስንሄድ ቴክስት አሁን እዚህ ላይ እንደተለመደው እንግዲህ ቴክስትን ስናደርገው እዚህ ይመጣልናል።
ግን እዚህ ላይ አይደለም የምንጽፈው ወይም እዚህ ላይ አይደለም የምንጽፈው። ይቺን ክሊክ ስናደርግ ዳይሬክት እዚህ ይመጣልናል። እዚህ ይመጣልን። ለምሳሌ እንግዲህ የራሴ ቻናል ኮረንት 12 ቴልት ያያቸው ከፈለግን እንደፈለግን ማዞር እንችላለን። ከፈለግን እንደፈለግን ማዞር እንችላለን። ከዛ እናየዋለን። ይህን ከፈለግን ታች ወደ ላይ ማዘጋት እንችላለን እንደፈለግን። እንደዚህም ማዞር እንችላለን እንደፈለግን። እሺ ከዛ ሴቲንግስ ስቲከርስ እንዲህ ስናያ ሰክስ ብዙዎች አሉ እዚህ ውስጥ። ከፈለግን ለማድረግ ሰርች ማድረግ አለ። ከፈለግን ሳፕ ለምሳሌ ሰብስክራይብ ለማድረግ ከፈለኩ ሰብስክራይብ እዚች አለች ይመጣሉ። የሰብስክራይብ እንትኖች እንደዚህ ይመጡልናል። ከዛ እናወርደዋለን። ለምሳሌ የወረዱት አሉ። እዚያው ፎሎ ሰብስክራይብ ምናምን የሚባሉ ብዙዎች አሉ። ከዛ እዚህ ላይ ለማየት ከፈለግን እንዲህ እናሳያለን። ወደ ታይም ላይናችን ማምጣት ከፈለግን ደግሞ እቺን ክሊክ እናደርጋታለን። ከዛ እንዲያመጣን እቺን እናሳጥራለን ከፈለግን። ያው አያቸው ብዙውን ጊዜ እዚህ ጋር ነው የምትቀመጠው። እናደርጋለን ማለት ነው። እሺ ኢፌክቲቭ አሁን ብዙውን ጊዜ ቪዲዮ ላይ ነው የምናገኘው። ይሄን ኢፌክቲቭ ላይ እነዚህ አሉ። እነዚህ ወይዘው ያለ ኔትወርክ አይሰሩላቸውም። በኔትወርክ ነው የሚሰሩት። ኔትወርክ ከሌለ ወይም ዳታ ከሌለ ወይም ደግሞ ዋይፋይ ከሌላቸው አይሰራላችሁም። እነዚህ አንድ ዳውንሎድ ከሆነ ግን ይቀመጣሉ። እነዚህ አሁን እንደዚህ ስትሽከረከሩ ይመጣሉ። አንቺ ወረደችው ለምሳሌ እንዲህ አያችሁ። እዚህ ላይ እዩት። እንዲህ ሳደርገው እዩ። እንዲህ ሳመጣ ደግሞ ዳይሬክት ይወርዳል ማለት ነው። እንደዚህ ያያችሁ። እንደዚህ ነው እንግዲህ ትራንዛክሽን ደግሞ ሌላ የባለፈው ቪዲዮ ላይ ማየታቸው ከሆነ ትራንዛክሽን ሌላ ቪዲዮ ላይ ሰርቻለሁ። ትራንዛክሽን ማለት ከሁለት ቪዲዮ መሀል የሚሰራ ነው። ትራንዛክሽን ማለት ከሁለት ቪዲዮ ወይም ከሶስት ቪዲዮ መሀል ከቪዲዮ ወደ ቪዲዮ ትራንዛክት ሲሆን የሚዘዋወርበት እንትን ነው። ትራንዛክሽን በሱ ነው የምንጠቀመው። ለምሳሌ ቪዲዮ በኋላ ሳመጣ ማሳየት እችላለሁ። ችግር የለውም፣ አሳያችኋለሁ። ካፕሽን ብዙውን ጊዜ አሁን ለምሳሌ ስለ ቋንቋ ስለተለያዩ ወርዶች እዚህ ቪዲዮአቸው ስር እንዲጻፍለት ወይም ደግሞ ትራንስሌት እያደረገ እንዲሄድ ከፈለጋችሁ ብዙ ቋንቋዎች አለ ካፕሽን ላይ ነው የምታገኘው። ካፕሽን ስትነኩ የአረብ አለ፣ የቻይና አለ፣ የጀርመን አለ፣ ኢንዶኔዥያን አለ፣ የጣሊያን አለ፣ የጃፓን አለ፣ የኮሪያ አለ። ብዙ የላንጉጅ እንትን አለ። ሮማን አለ፣ ቱርኪሽ አለ፣ ራሽያ አለ፣ ስፓኒሽ አለ፣ የተለያዩ ጣሊያን የተለያዩ ቋንቋዎች አሉ እዚህ ላይ። እነዚህ አሁን ወደ ስታወሩ ወደ እነዚህ እየቀየሩ ነው የሚሄደው። ግን እንደ አጋጣሚ ነው ደግሞ አማርኛ የለም።
ያው ኢንተርናሽናል ስላልሆነ ለጊዜው የለችም። ከዛ ውጪ የፈለጋችሁ ቋንቋ አለ። እዚህ ጋርም አለላችሁ ከፈለጋችሁ እዚህም አለ። ይኸው ይቀየራል ከፈለጋችሁት ወደ ፈለጋችሁት። እነዚህ አሁን እንትኖች ናቸው። ስጽፈው ለምሳሌ የሆነ ነገር ጽፋችሁ ተራርቆ እንትን እንዲልላችሁ ከፈለጋችሁ በዚህ ልክ ነው። አይታችሁ ከሆነ አያችሁ እንዲህ ጠጋ አድርጋችሁ ስታዩ እንዴት ነው በቃ ያራ አያችሁ። እንግዲህ ይሄን ደግሞ ልጨምርላችሁ እዚህ ላይ ይሄን እንደዚህ ስታደርጉት ነፋለ አያችሁ። ከዚህ እነዚህ መርጣችሁ እንድማረግ ትችላላችሁ የፈለጋችሁትን። በተለይ አሁን የዜና የሚያነቡ ልጆች ዜና የሚያቀርቡ ልጆች አሁን ቲክቶክ ላይ ወይም ደግሞ ኖርማል ቲቪ ላይ የምታዩት በዚህ ልክ ነው የሚሰሩት። በዚህኛው ነው የሚሰሩት። ከዛ የፈለጋችሁትን እንደያደረጋችሁ ማለት ትችላላችሁ። የክላሲክ ምናምን ይኸው ዳታ ካላችሁ ብዙ በቃ አሁን አዶቤ ፕሪሚየም አዶቤ ኢፌክቲቭ እሱን ትተው አሁን ፊልም ሰሪዎች ፊልም ኤዲቲንግ ቪዲዮ የሚሰሩ ልጆች ወደዚህኛው ነው የተመለሱ። በብዛት በዚህ ነው የሚሰሩት። አንደኛ ነፃ ነው፣ ምንም የሚያስከፍላችሁ ነገር የለም። ሲቀጥል ደግሞ በቃ ለመስራት ራሱ በጣም ነው የሚመች። እንደው እንደገጣሚ ባትሪ ማብራት ከዘጋባችሁ ራሱ እንትን አያደርግባችሁም፣ ይጠብቃል። ብዙዎች አሉ እዚህ ላይ ወርድ አሁን ለምሳሌ ባክግራውንዳቸው እንደዚህ እንዲያደርጋላችሁ ከፈለጋችሁ ባክግራውንዱ ጥቁር ነው፣ እሱ ላይ ደግሞ አረንጓዴ ነው። አይታችሁ ከሆነ እንደዚህ በዚህ ልክ ማለት ነው። ካፕሽን ላይ ብዙ እንትኖች አሉ። ሃይላይት አሁን ለምሳሌ እንደዚህ ስታዩት አሁን ትንሽ ነገር ነው የሚመስላችሁ፣ ውስጥ ላይ ያለ ግን በስመ አብ በዚህ ልክ ነው ማለት ነው። እንግዲህ አየህ አድ ካፕሽን ታች ስር ራሱ ምንድነው ይሄን አድ ካፕሽን ሌላ አስገባበት እያለኝ ነው። እሺ እዚህ አሁን ነፋል ይሄኛው አዘጋጅተው ራሱ ነው ኮንተንት ገና አዳ ያልተደረጉት ገና የሚጠበቁት ራሱ አሉ። ጉድ እኮ ነው። እና ደስ የሚለው በቃ አያልቁም። እንኳን ቪዲዮ ለመስራት አንድ ሁለት ቪዲዮ ለመስራት ማት ብትሰራ ራሱ ማጠግበው እንትኖች አሉት። እሺ ፊልተር ደግሞ እዚህም አለው። እንግዲህ ፊልተር ደግሞ አሁን ደግሞ እነዚህ ብዙዎቹ በቪዲዮ ላይ የሰራው ነው ማሳያችሁ፣ ግን ሃይላይት ነው እዚህ ጋር ማሳያችሁ እንጂ ለምሳሌ እነዚህ አሁን የወረዱት ናቸው። እንግዲህ ቪዲዮ ላይ በጣም ነው የሚያምሩት እነዚህ ቪዲዮ ላይ በስመ ያበዱ ነው። ላንድስኬፕ ለምሳሌ አያችሁ በቃ እንደዚህ እያደረጋችሁ ያወረዳችሁ በምትፈልጉበት ሰዓት እንትን ትላላችሁ። ይኸው ለምሳሌ ግሪን ላይንክ
ቪዲዮ ላይ ቢሆን ራሱ እንግዲህ ይወጣ ነበር ይሄኛ ቪዲዮ። በኋላ አሳያችኋለሁ ቪዲዮ ላይ። እሺ ናይት ላይ እንደዚህ ስናየው ደስ የሚሉ እንትኖች አሉ፣ ደስ የሚሉ ፓርቶች አሉ። አንተምሽን ፎድ ይውላል። ይሄ ኔትወርክ ነው እንግዲህ። ኔትወርክ አይታችሁ ከሆነ ኔትወርክ ነው የሚያስቸግር እንጂ አሉ ነፎች አሉ። እቺ አጀስመንት ስንመጣ ደግሞ እንግዲህ ይሄን እናገኛለን። እነዚህ አጀስመንት ላይት ማጠብቆ ማቶች አሉ። ከስተማይዝ ለምሳሌ እንደዚህ ማድረግ ከፈለኩ እንግዲህ አለ። እሺ ቀደም ብዬ ቪዲዮ አምጥቼ ቢሆን አሁን አሳያቸው ነበር እንግዲህ። እሺ ቪዲዮ ላምጣላችሁ። መጀመሪያ አጀስመንት ላይ እንመለስበታለን። እሺ ኢምፖርታንት አያችሁ ወረደልኝ ማለት ነው። አያችሁ አይደል? እንግዲህ ይሄ እንደዚህ እናደርግና እንትኑን እናወጣለን። ከስር ያለ ሳውንድ ይሄን እናጠፋለን። ከዛ ዳይሬክት ይሄን ወደ ኋላ መልስና እናያለን። ድባቡ ራሱ ደስ ይላል። እሺ እንግዲህ ከዛ የአጀስመንት እንግዲህ እናየዋለን። እንደዚህ ተመልሰን አጀስመንት ላይ ብዙ ነገር የምናየው ነገር አለ። አጀስመንት ከገባን አጀስመንት ብቻ ሳይሆን ከገባን ቤዚክ፣ ኤችኤስኤል፣ ከርቫን፣ ማስክ የሚሉት አለ እዚህ ላይ። እነዚህ አሁን ብዙዎቹ የእንትኑ ብቻ ማታውቁት አሉ። ማስክ ላይ አንድ ሰው ሆነ ወይም ደግሞ አንድ ሰው ሆነ ሁለት ሰው ጎንና ጎን ተቀምጠህ እንደምታወራ ማድረግ ይቻላል። መጀመሪያ ካሜራውን ትቀርጻለህ። ካሜራውን ከቀረጽክ በኋላ ሆሪዞንታል ቨርቲካል የሚባሉት አሉ እዚህ ላይ። ከዛ ቀጥታ ቤዚክ ትገባና ቤዚክ ኤችኤስ ከርቫን ትገባና አድ ማርክ ትላለህ። እዚህ አድ ማርክ ካልክ በኋላ አለ እነዚህ ለምሳሌ እንዴ ከገባን አለ እዚህ ጋር ኔትወርኩ ስለሌለ አሁን ኔትወርኩ ለጊዜ እንትን እያለኝ ያስቸገረ ይወጣል ይገባል አስቸገረኝ። ለዛ ነው። እስቲ እንዴት እናየው እንግዲህ እናያለን። በእንደዚህ ምክንያት ነው እንግዲህ አሉ ጠጋ ብለህ ስታየው እነዚህ አሁን እንደፈለክ በሁለት ቪዲዮ መስራት ትችላለህ። ቅድም ሰራ የነበርኩ ነው። ይሄ ደግሞ ባክግራውንዱ እንትን ላይ ነበር ካፕሽን ላይ እንጂ ባክግራውንዱ እንደዛ አይደለም። ባክግራውንዱ እንደዚህ ነው። ያችሁ እየተቀየረ ሲሄድ አያችሁ። ባክግራውንድ ግሪን ላይክ ካፕሽን ላይ አላመጣንም። ቅድም የተለያዩ እንትኖች ያሉ ካፕሽን ላይ አይተን ነበር። እሱ ነው። እሺ ማስክ ላይ እሺ
ከርብ ላይ ደግሞ ሙዚቃውን ድምፁን ለማስተካከል ወይም ደግሞ ለማሳመር ስንል ከርብ ስር ብዙዎች አሉ። መጀመሪያ መቼም በዚህ ነው። ከዛ ቀይ እያልን አረንጓዴ እያልን ሄሎ እያልን ይቀጥላል። ይህ አጠቃቀሙ ደግሞ አሁን ለምሳሌ እንዲህ ጠጋ ካረግ ለምሳሌ ላሳያችሁ። እዚህ ጋር ነው እንዲህ ክሊክ አደርገዋለሁ። እዚህ አልፌ ክሊክ አደርገዋለሁ። እንደዚህ እንደዚህ። ከዛ በኋላ ይሄ አያችሁ ትንሽ እንደረኩ እሄዳለሁ። አያችሁ በደንብ ነጭ። ግን ማጥቆር ከፈለኩ ደግሞ ማጥቆር ላይም እንደዛም ይቻላል። ነጭ ከሆነ አሁን አያችሁ ይሄን ዝቅ ማድረግ እንችላለን ከፈለኩ እንደዚህ እንደዚህ። እሺ እንደዚህ ካደረግ ከላይ መጀመር እንችላለን ከፈለግን ከዚህ አንድ እንደዚህ ያደረግን ማድረግ እንችላለን። ይሄን በጣም ነጭ ነው። ይሄ ቪዲዮውን እንደሚታዩት ይሄኛውን ዝም ብለን ጥቁር ማድረግ እንችላለን ከፈለግን እንደዚህ። በጣም ነጭ ከሆነ እንደዚህ አያችሁ። ወደ ፈለገን ከፍ ካለ እዚህ ያመጣን ማድረግ እንችላለን። እሺ ከዛ ይሄም አለ እንደዚህ አያችሁ በጣም ማለት ነው። ግን ህጉ እንደዛ አይደለም። ትንሽ ላይቱ አሁን ከዚህ የት ጋር እንዳነሰ የት ጋር መጨመር እንዳለብን ከነዚህ ትረዳላችሁ። ብራይት ላይት ከሆነ አሁን እንደዚህ መጨመር ከፈለግን ትንሽ እንደዚህ እያደረግን እንትን እየለየን እንሄዳለን። አያችሁ ሙሉ በሙሉ ከዘጋው ይዘጋል፣ ይጨልማል ማለት ነው። እሺ ቤዚክ የሚባሉት ደግሞ እዚህ ጋር ማለት ነው። እንግዲህ ቤዚክ የሚባለው ከለር ለምሳሌ እነዚህም አሉ። አጀስትመንት ሂድ እንዳል ከዛ አንተ ደግሞ ትከፍታለህ። እንግዲህ አያችሁ ከስር ቪዲዮዎች አሉ። ለምሳሌ እንደዚህ ስናደርገው እንደዚህ ሻዶ እያለ ይቀጥላል። እስከ መጨረሻ ማድረግ ትችላላችሁ። እንግዲህ ኬፍሬም ከሌላ ቪዲዮ ላይ ሰርቼላችኋለሁ። ወደ ኋላ ገብታችሁ ማየት ትችላላችሁ። ኬፍሬሙ ወሳኝ ነው። ቪዲዮ ላይ ኬፍሬም ማታዩ ከሆነ አስቸጋሪ ነው። ኬፍሬም ወሳኝ ነው። ቪዲዮን ሲሰሩ ለቲክቶክም፣ ለዩቲዩብም፣ ለኢንስታግራምም ወሳኝ ነው። እንደገና ከዚህኛው ስናይ ብዙዎች የከለር መቀያየራዎች አሉ። ብዙዎች በቃ ይሄን ማጠብቁት ከርብ ላይም ይሄ ማክስ ደግሞ በሌላ እንትን አሳያቸዋለሁ። ችግር የለውም። ኔትወርኩም ብሎኝ ነው። እነዚህ እንግዲህ ሌላኛው ከነዚህ ጋር አሳይቼዋለሁ። እንትኑ መጨመር ከፈለጋችሁ በዚህ ማድረግ ትችላላችሁ። እቺ ደግሞ እንደ ሴሌክተር ስፕሊት ከዚህ ውስጥ አሉ። እነሱ ሴሌክት ማድረጊያ እቺ ማለት ነው የምትንቀሳቀሰው አለች። ስፕሊት ደግሞ እንደ ምላጭ ነገር ናት። የምትቆርጠው ወይም ደግሞ ኮንትሮል ፕለስ ቢ ማለት እንችላላችሁ። ያው እዚህ እንደዚህኛው ማለት ነው። ሴሌክት ሌፍት ወርድ
የምትባል እቺ ናት። እቺ ሌፍት ወርድ ደግሞ ራይት ዋርድ ናት። እቺና እቺ ማለት ነው። እቺ ደግሞ ከሁለቱም መሀል መገንጠል ወይም ደግሞ እቺ ኮንትሮል ፕላስ ኤ ደግሞ እቺ ናት። ሰሌክት ይሄው አያችሁ እንደዚህ ማለት ነው። ሰሌክት ማድረጊያ ልክ እንደዚህ ማለት ነው። ይሄ ደግሞ ወደፊት ወደ ኋላ ለዚህ ነው የሚጠቅሙን እነዚህ። ሌላኛው እነዚህ እቺ ድሌት ናት። እንደተለመደ ድሌት ማንም ሰው ያውቃታል። አድ ማርክ ኮንትሮል ፕላስ ኤም ማለት እንችላለን። ወይም ደግሞ የሚቀጥለው ደግሞ ክሮፕ ማለት ለምሳሌ እቺን ብቻ የምንፈልግ ከሆነ እቺን ሴሌክት አድርገን እንደማውጣት ሴሌክት ያደርግልናል። ከዛ ሌላው ያጠፋልናል ማለት ነው። እቺ ደግሞ ፍሬዝ ይሄ አራት ነገር ወሳኝ ነገር የሚባለው እዚህ ውስጥ አለው አራትም። ሌላኛው በስልክ ግን እንደዚህ አይደለም የተቀመጠልን፣ ለብቻ ነው የተቀመጠልን። እቺ ወሳኝ ናት። እቺ ራይት ሚረር ሮተር ለማሽከረከርም እዚህ ውስጥ ነው አራቱም እናገኛቸው። ሌላኛው ቪዲዮ ላይ ሰርች ነበር ባለፈው አይታችሁ ከሆነ ስፕሊት ሴንስ ደግሞ እሱ ደግሞ ይሄ ደግሞ እንትን ነው የሚያካፍልና ለአያቸው ወደ ስንት ቦታ 1 2 3 ስፕሊት ሴንስ ሪሙቭ ባክግራውንድ ያኛው ሪሙቭ ማድረግ ከፈለግ በዚህ ሪሙቭ ማድረግ እንችላለን እንደማለት ነው። አድ ኦብጀክት ኤችዲዲ ማለት ለዩቲዩብም ለኢንስታግራምም ለኦንዴ ለየትኛው ሞኒተር እንዲሆን ነው የፈለግከ እንደማለት ነው። ሙሉ ስክሪን ወይስ ግማሽን እንደማለት ነው። እሺ እቺ ሪከርድ ማድረጊያ ናት። ቅድም እንዳሳያቸው ሪከርድ እዚች ጋር አለች። እቺ ሪከርድ ናት። እቺ ባይ ዘ ወይ በሄድፎን የምንጠቀማት የእሷ ምልክት ናት። በኮምፒውተራችን ላይ ባክግራውንድ ዴስክቶፕ ላይ ያለችው እነዚህ። እቺ ደግሞ ስንዘጋ አሁን እንደዚህ ከፍተን ከሆነ አይጠጋልንም። ለምሳሌ እንደዚህ ባለበት እናስቀምጥ። ግን እቺን ከከፈትን እንዲህ ስናደርግ ዳይሬክት ነው ሄዶ የሚገጥምልን። ለዚህ ይጠቅመናል ማለት ነው። ሌላኛው የተለያዩ እንትን ማድረጎች አሉ። ለቲክቶክም ለዩቲዩብም እነዚህ አሁን ፎሎ ሼር ምናምን ብሎ የሚጽፉልን ራሱ የተዘጋጀ እንትን አለ እዚህ ላይ ከዚህ ስቲክስ ስር ማለት ነው። አሁን ለምሳሌ እዚህ ጋር ነፎች አሉ። አያችሁ ይሄ ለምሳሌ አያችሁ ይሄን እንዲህ ካደረግን በኋላ እንዲህ ስናደርገው ዳይሬክት እዩት። ናይስ የሆነ ነገር ላሳያችሁ። እንግዲህ ቅድም ስንሰራ አልመጣም ብሎን ነበር። ግን እዚህ ጋር በጣም የጨለመበት ምክንያት ከከርቡ ላይ እንትን አድርገን ነበርን። ከዚህ ላይ ማለት ነው። ከዚህ ከርብ ላይ ሮቴሽን እሺ አድጀስትመንት ላይ አኒሜሽን አዲስ ላይ እዚህ ጋር ቅድም ከርብ ላይ እዚህ ስንሰራ ነበር። ለዚህ ማለት ነው። ይሄ እንዲታይ ምን እናደርጋለን? እንድናስጠግና ከዚህ ጀምሮ ከፍ እናደርጋለን ማለት ነው። ከዛችን አያችሁ ቅድም ጥቁር ስለነበረው እንግዲህ እናያለን። እሺ
ያያችሁ ነው እንደዚህ ሲያደርገው። ጸዴ ነሽ አባቴ። እሺ ቀጥታ ወደ ታችም ስንሄድ እዚህ ጋር ማድረግ እንችላለን ከፈለግን። ይዩት እንግዲህ። እሺ ትንሽ ጠጋ እናደርግና እቺን ሞክራታለን። አያችሁ ከለር ነው የሚመስል። አሁን ለምሳሌ ቀይ ቢሆን እንትን ነው የሚመስል። እንግዲህ ነጭ ነው የተፈለገ። ይዩት። እሺ እንደዚህ ያደረግን እናስተካክላለን ማለት ነው። ይሄ ሙሉ በሙሉ ማጨለም ከፈለግን አያችሁ። አያችሁ እንዲህ ስናደርግ በቃ እንደፈለግን አያችሁ። ይሄን እንግዲህ እናደርገዋለን። ወደ ፈለግን ማዛወር እንችላለን። የናይት ክሌም የሚሰሩ ልጆች አሁን እሱ ቪዲዮውን እውነት ሁሌ ናይት ሰርተው አይደለም የሚያሳዩ። እንደዚህ ያደረግን እናስተካክላለን ማለት ነው።